እንዴት ናችሁ? እንግዲህ ለእህቴ ቤት ገዛሁላችሁ። እንግዲህ ስንት እንደፈጀ ላሳያችሁ። ቤቱን አስገባላችኋለሁ ማለት ነው። ይሄ ብር ቤቱን ገምታችሁ ዋጋውን ኮሜንት ላይ አስቀምጡልኝ። ቪዲዮ ደግሞ ለእናንተ ይጠቅማንና ስደት ላይ ላላችሁ እህቶች ጠቃሚ ነገር ስለሆነ ቪዲዮን እስከ መጨረሻው ሁዩት። እውነት ለመናገር ለእናንተ ብዬ የሰራሁት ነውና ከኔ ቪዲዮ የምትጠቀሙበት ነገር ይኖራል፣ ትማራላችሁ፣ ነገ በኔ ትላላችሁና ቪዲዮን እስከ መጨረሻው አንብባችሁ ሰምታችሁት የተሰማችሁ ወይም ደግሞ ሐሳቤ የገባችሁ ሰዎች ኮሜንት አስቀምጡልኝ። ሐሳቤ ግልጽ ሆኗል ወይስ ግልጽ አልሆነም? ሌላችሁ የፈለኩት ምን እንደሆነ ተሞክሮ ነግሬያችኋለሁ ወይስ አልነገርኳችሁም የሚለውን ግልጽ የሆነላችሁን ቪዲዮን እስከ መጨረሻው ሰምታችሁ ኮሜንት ላይ አስቀምጡልኝ። ስለመጥፋቴ ይቅርታ። ከዚህ በኋላ ሐሳቡም ሆነ ሁሉም ነገር አብረን እንቀጥላለን፣ አብረን እንዘርቃለን። ዩቲዩብን ሰብስክራይብ አድርጉ። እንግዲህ ዳሳሽ ቤት ገዛሁላት። እንደገና ደግሞ እኔ ላሊበላ ላይ የሰራሁትን ቤት ስንት እንደፈጀ ከየት መነሳት እንዳለባችሁ ለእናንተ ስለሚጠቅም ሼር፣ ላይክ፣ ሰብስክራይብ አድርጉ። ይሄ እንግዲህ ላሊበላ ላይ የሚገኘው ወይም ደግሞ ወርቅ ድንጋይ መዘናጀርባ ይባላል። የኔ ቤት ነው። 240 ካሬ ነው። ከዚህ እንግዲህ ከመሬት ተነስቶ ከዚህ ደርሷን። እንግዲህ ወጩን እነግራችኋለሁ። ቤት ለመስራት ያሰባችሁ ከምን ተነስታችሁ እዚህ ለመድረስ ስንት ብር እንደሚጨርስባችሁ ቪዲዮውን እስከ መጨረሻው ህይወት። እንደገና ላሊበላ ላይ 150 ካሬ፣ 200 ካሬ፣ 300 ካሬ ስንት እንደሆነ ዋጋውንም ዞር ብዬ በቪዲዮ ያስኳቸውንም የእህቴንም አሳያችኋለሁ። አብራችሁ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ፋሲካ የወልዲቱ ነኝ። ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑኝ። እንግዲህ ለረጅም ጊዜ ጠፍቻለሁ፣ ታውቃላችሁ። በተለያየ ምክንያቶች ነው የጠፋሁት። እንግዲህ ይቅርታ አድርጉልኝ። ከዚህ በኋላ ግን እናንተ አበረታቱኝ እንጂ እኔ አልጠፋም። ምንም አይነት ጥያቄ ብትጠይቁኝ ለመመለስ ዝግጁ ነኝ። እሺ ውዶቼ እና ማለት ነው አረብ ሀገር ያላችሁ እህቶቼ ማለት ነው ይሄ ቪዲዮ ለእናንተ ይጠቅማል። ሼር፣ ላይክ፣ ሰብስክራይብ አድርጉ። እንዲሁም ለእህቶቻችን ሼር አድርጉላቸው። ኢትዮጵያ ውስጥ ስትመጡ አንደኛ ብር ይዛችሁ ነው፣ ሁለተኛ ነገር ደግሞ ማለት ነው ያው ብር ብቻውን ምንም ነገር ዋጋ የለውም። ከስር ወርቅ እየገዛችሁ አስቀምጡ። አሁን የ1 ግራም ወርቅ ኢትዮጵያ ውስጥ 32,000 ብር ነው። ስለዛ ብራችሁ ዶላር ሲቀንስ ወይ ብሩ ሲወርቅ ወርቃችሁ ላይ አስቀምጡ። ስንቶቻችሁ ናችሁ ወርቅ ባንክ ውስጥ እንደሚቀመጥ የምታውቁት? ይሄን ደግሞ እንዳትሸወዱ። መታችሁ እንኳን ትዳር ብትይዙ ብታገቡ ተከራይታችሁ ብትኖሩ እንዳያሰጋችሁ በታማኝነት ማንኛውም ባንክ ላይ ማስቀመጥ እንደምትችሉ የራሱ አካውንት አውጥታችሁ ስንቶቻችሁ ታውቃላችሁ? ስታስቀምጡ ደግሞ የግል ባንክ ላይ አስቀምጡ። ዋስትናም ያለው በሁሉም ነገር መረጃውም ቅርብ የሚሆነው ጥሩ ነገር ዋስትናም አለው ብዬ የማስበው ከመንግስት ባንክ ይልቅ የግል ባንክ ነው ማለት ነው። ያንን ለምን ልትቻልሽ ካላችሁኝ በክስም በሆነ ነገር እንኳን ብትሄዱ ማሸነፍ የምትችሉት የግል ሲሆን ነው። የመንግስት ሲሆን ማለት ነው ሁሉም የመንግስት የባንክ ሰራተኛም ሆነ የፍርድ ቤትም ሆነ ስራውን መልቀስ ስለማይፈልግ እውነትን እያወቁ ለመፍረድ ዝግጁ ስለማይሆኑ ሀቃችሁን ማግኘት አትችሉም ለማለት ያክል ነውና ዶላር ሲቀንስ ወርቅ እየገዛችሁ አስቀምጡ። ወይም ደግሞ መሬትም ቢሆን ከፍትም ቢሆን ለምን ማሽን አይሆንም? የቤት እቃዎችም ቢሆን እየገዛችሁ አስቀምጡ። ብሩ ኢትዮጵያ ላይ በጣም ወርቋል። እሺ እኔ እንግዲህ የሰራሁትን ቤት ላሳያችሁ፣ ስንት እንደፈጀብኝም ልንገራችሁና ተመክሮ ይኖራችኋል። እንደገና ደግሞ እንደ እህትነት የምመክራችሁ ትዳር ለመያዝ ያሰባችሁ እህቶቼ የያዛችሁ ይዛችኋል። እንግዲህ ይዘናል። ቢመቸንም ባይመቸንም ወደፊት ነው እንጂ ወደኋላ መመለስ ስለማንችል ማለት ነው። ነገር ግን አዲስ እህቶቼ ትዳር ለመያዝ ያሰባችሁ ምን ማድረግ እንዳለባችሁ ልንገራችሁ። ቤት ካላችሁ ቤታችሁን ትዳር ከመያዛችሁ በፊት ጀምሩ፣ ጨርሱ ማለት ነው። ጨርሱ፣ ሰርታችሁ ጨርሱ። ትዳር ላይ ገብታችሁ ቤቴን በግል እሰራለሁ ማለት ብሩ እንኳን ቢኖራችሁ አችሉም። ምክንያቱም የሀሳብ ልዩነት ስለሚመጣ ትዳራችሁ ላይ ግጭት ይፈጥራል ማለት ነው። ይሄ በራሴ ስለደረሰ ነው የምነግራችሁ።
ሁለተኛ ነገር ደግሞ መኪና ምናምን እንዳትገዙ። በቃ ቦታ ትገዙና በምትፈልጉት ስም ወይ በራሳችሁ ስም ከጋብቻ በፊት ብላችሁ አሳውቃችሁ በአዋጅ ቁጥሩ ማስቀመጥ ትችላላችሁ። ያ ማለት የግል ንብረታችሁ ነው፣ ማንም ሊነካችሁ አይችልም። ነገር ግን ቤቱ መሬቱን ብቻ ገዝታችሁ መታችሁ ትዳር ላይ ሁኜ እሰራለሁ ማለት ትዳራችሁ አደጋ ውስጥ ገባ ማለት ነው። እሺ ቤታችሁን እዛው እያላችሁ ጥርሳችሁን ነክሳችሁ ቤታችሁን ጨርሳችሁ በቃ ከትዳርም ፊት ሆነ ጨራርሳችሁ በስማችሁ አድርጋችሁ መምጣት ነው ያለባችሁ። አብራችሁም ኑሩበት፣ አከራዩትም፣ ያ እግዚአብሔር እንዳለው ነው የሚሆነው። ግን ደግሞ መታችሁ አፍርሼ እሰራለሁ ብር አለኝ ብላችሁ ሀሳብ ስታነሱ ይቺ በቃ በትዳር ላይ ግጭት ይፈጥራል። ለምን ቤቱን ለምንድን ነው ለብቻሽ መሰሪው? ትዳር ይዘሽላ አብረን አንሰራም ወይ? የጋራ ንብረትሽ ነው ወይ ምናምን ይባል። አዎ የጋራ ንብረታችሁ ነው፣ በንብረታችሁ አትደራደሩ። አረብ ሀገር ፈግተን ለፍተን ያመጣ ነው፣ እድሜያችን መስዋዕት የከፈልንበት ወደድኩሽ ሞትኩልሽ ቢለን ወንድ ልጅ አትመኑ። አሁንም ነገም ወንድ ልጅ ልቡን ማግኘት ስለማትችሉ እንዳታምኑ። ምክንያቱም ፍቅር ቢኖራችሁም ብር ከሌላችሁ ከባድ ነው። የሆነ እንትን ልንገራችሁ፣ ከዚህ ከኔ አካባቢ የሆነች ሴት ዋለች እና ልንገራችሁ ታሪኩን ማለት ነው። አሁን እሷ ቢያንስ 50 ዓመት ይሞላታል። እሱ ግን በእድሜ 65 60 ይሆናል። ያው ስለሚቅምም ስለሚያጨስም የሐረር ሰው ነው፣ ገዙፍ ያለ ነው። እሷ ግን ራሷን ትጠብቃለች፣ ገና ልጅ ናት። በነገራችን ላይ እሷና እሱ የተገናኙት የ6ኛ ክፍል ተማሪ ሆና ነው። ከዛ አብረው በጓደኝነት ኖሩ። ይህን ታሪክ መነግራችሁ እናንተ እንድትማሩበት ነው። ፍቅር ያረጃል። አያረጅም አትበሉ፣ ፍቅር ያረጃል። መጀመሪያ ስንጋባ የምንገባው ቃል ኪዳን ከ10 ወይም ከ100 10 ሰው ጋር ነው ጸንቶ የሚገኘው እንጂ ጸንቶ አይኖርም። ልንገራችሁ ማለት ነው። እና አብረው አድገው 13 ዓመት 12ኛ ክፍል ጨርሳ ውጤት አልመጣላት ሲል አረብ ሀገር ሂዳ ሰርታ መጣች። አዲስ አበባ ላይ 74 ካሬ ገዝተው ለጋራ ሰሩ። ሲኖሩ ልጅ የለም በመሃላቸው። ልጅ ሳይኖር ሲቀር ፍቅር ጠፋ። እሱ አሁን የእህቶቹ ልጆ የወንድሞቹ ልጆች ሸክፎ ከዛ ቤት ላይ ያኖራል። እሷን እንደ ሰራተኝነት እየተጠቀመ ማለት ነው። እና እሱ ከድሮም ጀምሮ ብር ያስቀምጣል። እሷ ግን ምንም ነገር አታስቀምጥም። ግልጽ ሆና ነበር የምትነግረው። እና እሱ ግን አሁን ላይ የቤቱን ግምት የማስገባት አቅምም አለው። ደግሞ ወይ ስናናድዳት ወይም ስትናደድ ተላጠወጣለች የሚል ሀሳብም አለው። እና ሁልጊዜ በቃ እንደ ሰራተኝነት ይሄን ልብሴን ካላጠፍስ ወዮልሽ ብሎኝ ይወጣን አለች። ለእህቶቹ ልጆች እና የወንድሞቹ ልጆች እንደ ሰራተኛ ሰርታ የምታበላው እሷ ናት ማለት ነው። እንደ ሰራተኛ ሰርታ የምታበላቸው እሷ ናት። እነሱ በዛ ቤት ላይ እንግዲህ ስለማይወልዱም ወይም የሆነ ሞት ቢመጣ እነሱ ለመውረስ ቀድሞ ባልየው የእህቶችን ልጆች አምጥቶ እያመቻቸ ነው። ቢዋደዱ ኑሮ ሶስተኛ ወገን አስፈላጊ አይደለም በትዳር ላይ። እሷም ብላለች ቢወደኝ ኑሮ እኔና እሱ እየኖርነ አንድ ቤታችን አከራይተን በሰራተኛ ፏ ብለን መኖር እንችላለን። ነገር ግን ፍቅር አለቀ አለች። አሁን እሷ በፍርድ ቤት ሄዳ ካሳ ንብረቷን ተካፍላ ወጣ። በቃ ለምን ኮንዶሚኒየም አይሆንም ገዝቼ ቀሪን መሄድ ልኖር። አሁን ላይ እንደዚህ ያደረገኝ ነገ 80 ዓመት ሲሞላኝ አውቶ ይወረውረኛል አለች ማለት ነው። ከዚህ ታሪክ የምትማሩበት ይኖራል። አሁን ላይ ይደበድባታል። የሆነ ምክንያት ተነስቶ በር እየዘጋች ነው። እሷ ለእሷ አንሳው አይደለም የሆነ ነገር አንስታ አናቷን ማለት አይደለም። ግን ሰውየው ስኳር በሽተኛ ምናምን ስላለው ለእሷ ስበብ ይሆናታል ማለት ነው። እና ይሄ ነገር ስላለ ከትዳር ስትይዙ ከትዳር በፊት ያፈራችሁን ንብረት እሱም የግሉ ማድረግ ይችላል፣ አንቺም የግልሽን ማድረግ ትችላለሽ። ትዳር ላይ ኑረሽ ግን የጋራ ንብረት ነው ማለት ነው። ስለዛ ያንን በፍርድ ቤት አሻውዳችሁ አይመሮችሁ ደስተኛ ሆኖ መቀጠል ትችላላችሁ። ዙሮ የምንጎዳው እኛ ሴቶች ናቸው። ወንዶች ምንም አይጎዱ። የወንዶችን ልብ ለማግኘት በጣም ከባድ ነው። በጣም እኛ ግልጥ ነን። ልባችን እንጥልጥል አድርጎ የፈጠረብን በቃ በሞትም ለውሳኔም ቅርብ የሆነ ስናፈቅርም ቅርብ የሆነ እኛ ነን። ነገር ግን እናንተ የአንዱ ታሪክ አንዳችን ሊያስተምረን ይገባል። ከኔ ታሪክ የሆነ ነገር ትማራላችሁ፣ ከዛኛው ታሪክ የሆነ ነገር ትማራላችሁ። ራሳችሁን አረብ ሀገር ለፍታችሁ መጨረሻ ላይ ደግሞ የምናለቅሰው ዙረን እኛም መሆን የለብንም።
እና ብራችሁን በራሳችሁ አድርጉ። ደግሞ ከዚህ ላይ ዋናው ነገር ከትዳር በፊት የራሳችሁ የሆነ ስራ ሞክሩ፣ ጀምሩ። ትዳር ላይ ከገባችሁ የተለያየ ሀሳብ ከዛ ስራችሁ ላይ ወደኋላ ለማስቀረት በትዳር አጋራችሁ ሊሆን ይችላል፣ በቤተሰብ ሊሆን ይችላል። ወደኋላ የሚስባችሁ ነገር ስለሚኖር ጨክናችሁ አውታችሁ ጨክናችሁ ስራ ለመጀመር ፈቃደኛ የማይሆን አካል ብዙ ነው። እናንተን የሚያስቀራችሁ ነገር ይኖራልና ቋሚ ስራ ነገር እንደመጣችሁ የራሳችሁ ያስፈልገናል የምትሉትን ከትዳር በፊት ስራችሁን ጀምሩ። ይሄ የእህትነት ምክሬ ነው ማለት ነው። ይህን ቪዲዮ ሼር አድርጉልኝ። አንደኛ ከአረብ ሀገር ያመጣችሁትን ንብረት ከትዳር በፊት ለትዳርሽ አንቺም ያሽውን ይዘሽ እሱም የያዘውን ይዞ የምትቀጥሉበት ወደፊት ዋና ነገር ነው። ከዛ የተረፈ ግን ነገ ላይ ሴት ልጅ ነሽ፣ ስትወልጅ ሊቸግርሽ ይችላል። በሆነ ነገር ወንድ ልጅ ነው ሊታሰር ይችላል። አንቺ አውጥተሽ መጠቀም የምትችይው ነገር መኖር አለበት ብዬ አምናለሁ። ስራ አለመናቅ። አረብ ሀገር መታችሁ ሰው የተለያየ አስተያየት ስለሰጣችሁ ሰውን አትስሙት። ሲያልፍላችሁ ለምን አለፈላችሁ ለመጣል ስትወርቁ ወደቀች እኮ ከዚህ ተነስታ። ስለዛ የሰውን ነገር ሳሰሙ ዝቅ ብላችሁ ሰርታችሁ ማግኘት የምትችሉበትን ነገር ማመቻቸት አለባችሁ። እኔን የጎዳኝን ነገር ደግሞ እነግራችኋለሁ። ለሰው ግልጽ አትሆኑ። ለሰው ጓደኛዬ ነው ብላችሁ ግልጽ አትሆኑ። ምክንያቱም እናንተ የሆዳችሁን ስታወሯቸው እነዛ ሰዎች ደግሞ ለእናንተ ገመድ እየጠለፉ ነው፣ እናንተን ለመጣል ማለት ነውና ምቀኛ ነው ሰው። የውስጣችሁን፣ ህልማችሁን፣ ሐሳባችሁን፣ ስራችሁን ሰርታችሁ አሳዩ እንጂ ቀድማችሁ አታውሩ። ይከሽፋል የሚባለው ነገር ይሄ እውነት ነው። የእናንተን ደስታ የማይፈልግ እያለ ማለት ነው። የእናንተን ደስታ የማይፈልግ ብዙ ሰው አለ። ስለዛ ደስታ በቃ ለኔ የምትሉት ሰው ካለ የምታወሩት ነገር ካለ ግን አብራችሁ ለሚኖር አብራችሁ ተወልዶ ለሚያድግ ተከራይታችሁም ሆነ ገዝታችሁ በምትኖሩበት አካባቢ ካለ ሰው ጋር ምንም አይነት ኢንፎርሜሽን አትለዋወጡ። ሐሳባችሁን አትናገሩ፣ ገቢያችሁን አትናገሩ፣ ስራችሁን አትናገሩ። ምክንያቱም እናንተ ስትሰሩ እነሱ ደስተኛ ያደርጋችሁ። እናንተ የተሻለ ህይወት ስትኖሩ እናንተን ለመጣል ለምን ብለው ይነስባቸዋል። ስለዛ እነሱም ላይሆኑ ይችላሉ። ሰይጣን ነው በእነሱ ላይ አድሮና ራሳችሁን ጠብቁ። ለሰው ግልጽ አትሆኑ። ስራችሁን ከትዳር በፊት ጀምሩ። የራሳችሁ የሆነ ነገር አስቀምጡ። ይሄ የእህትነት ምክሬ ነው። ቪዲዮ እንዳላበዛባችሁ ይሄን ቪዲዮ ሼር፣ ላይክ አድርጉ። በሌላ ቪዲዮ እስከምመጣ አብራችሁ ቆዩ። እንግዲህ በመጨረሻ ይሄን በርበሬ ገዝተን መተናን ማለት ነው። እውነት ለመናገር እኔ ገበያ ላይ በጣም እቸገራለሁ ለመወሰን። እንግዲህ ደስ አለ ነው ይሄን ወስኖ ካወጣው ማይቀር ይውጣ ብሎ ይሄ የተገዛው ማለት ነው። ይሄ በርበሬ እየፈጀው 650 ነው ማለት ነው። ኪሎ 650 ነው።